ጎን ገርል በተሰኘው ፊልም ውስጥ ትልቁና አስደናቂው ታሪክ የሚቀየረው ባልየው ሚስቱን በመግደል ተጠርጥሮ ከተከሰሰና ሚስቱ በጠፋች በ27ኛው ቀን ድንገት በደም ተለውሳ በፊት ውስጥ ትገለጥ ነው። ምንም እንኳን የሚስቱ መመለስ ኒክን ከጥርጣሬ ነፃ ሊያደርገው ቢችልም እውነተኛው ቅዠት ገና መጀመሩ ነበር። ዳግም የተወለደችው ኤሚ ሕይወቱን ሲኦል ታደርገዋለች። መጥፋቷን ለማስረዳት ፍጹም ተደርጎ የተሰናዳ ውሸት ትጠቀማለች። እሷን ይወዳት በነበረ የድሮ የሁለተኛ ደረጃ ትምህርት ቤት የክፍል ጓደኛዋ እንደታገተች ትናገራለች። በዚያን ቀን ኒክ ከቤት ከወጣ በኋላ ይህ የክፍል ጓደኛዋ ድንገት ሰብሮ በመግባት ራሷን እስክትስት ድረስ ራሷን መጥቶ በመውሰድ በሐይቅ ዳርቻ በሚገኝ ቪላ ውስጥ አስሮ እንዳሰቃያትና በርካታ ሰብአዊ የጎደላቸውን ጥቃቶች እንዳደረሰባት ትናገራለች። ባለፈው ምሽት ሌላ ጥቃት እየፈጸመባት ሳለ በትንሽ ቢላዋ ጉሮሮ ላይ ሰክታ በማምለጥ እንደዳነች ትገልጻለች። ፖሊሶች አስክሬኑን በዚያ የክፍል ጓደኛዋ ቤት ውስጥ ያገኙ ሲሆን ኤሚ ለማምለጥ ስትሞክር የሚያሳይ የክትትል ካሜራ ምስል አግኝተዋል። በማስታወሻ ደብተሯ ላይ ስለተጻፉት ክስተቶች ስትናገር ሁሉም እውነት እንደሆኑና ምንም እንኳን ኒክ እንዲፈራና እንዲያዝን ቢያደርጋትም አሁን ባሏን በጥልቅ እንደምትወደው ገልጻለች። ከውጭ ሆኖ ይህንን የሚሰማው ኒክ መላ አካሉ በፍርሃት ይንቀጠቀጥ ነበር። ነገር ግን ታሪኳን ለማስተባበል ወደፊት ለመውጣት አልደፈረም። በዚህ አንከን በሌለው ታሪክ ኤሚ እንደገና በህዝብ ፊት አሸነፈች። እሷ ፍጹም ሆና ስትታይ ኒክ ግን እድለኛ ቢሆንም የሚያሳዝን ሰው ተደርጎ ተቆጠረ። ነገር ግን እውነታው ከዚህ በጣም የራቀ ነበር። ኤሚ በጉዞዋ ላይ በሌቦች ተዘርፋ ገንዘቧን በሙሉ እንደተወሰደች ታወቀች። በዚያ ቅጽበት እሷን ይወዳት የነበረው የሁለተኛ ደረጃ ትምህርት ቤት የክፍል ጓደኛዋን አሰበች። የኤሚን የእንባ ታሪክ ከሰማ በኋላ የክፍል ጓደኛዋ በጣም ተደስቶ ያለምንም ጥርጣሬ ተቀበላት። እሷም ራሷን ለእሱ አሳልፋ ሰጠች። አንድ ቀን ቴሌቪዥን እያየች ሳለ ኒክ በአንድ የሪያሊቲ ሾው ላይ ሲሳተፍ አየች። ኒክ በስክሪኑ ላይ ዘንጦና ማራኪ ሆኖ ታየ። ይህ ኤሚ መጀመሪያ ያገኘችውን ጎልቶ ለመታየትና የእሷን ትኩረት ለመሳብ ከፍተኛ ጥረት ያደርግ የነበረውንና የመተወን አስደናቂ ችሎታውን ያሳያት የነበረውን ያንን ሰው አስታወሳት። ብልኋ ኤሚ ስለ ኒክ በእውነተኛ የምታደንቀው ብቸኛው ነገር ይህ ነበር። ሆኖም በትዳር ዓመታት ውስጥ ኒክ የመተወን ፍላጎቱን ቀስ በቀስ አጥቶ ነበር። አሁን ጊዜውን የሚያሳልፈው በባር ቤቶች ውስጥ በመጠጣት ጌሞቹን በመጫወትና ጭንቅላት ከሌላቸው የኮሌጅ ሴቶች ጋር በመቀጣጠር ነበር። ኒክ ምንም ልዩ ነገር የማይታይበት ተራ ሰው ሆኖ ነበር። ይህ ለኤሚ መበሳጨት እውነተኛው ምክንያት ነበር። ኒክ ጨዋታውን በመተው አበላሽቶት ነበር። ኤሚ ከእሱ ጋር መጫወቷን ብትቀጥል ኖሮ ተራና የማይክ የቤት እመቤት እንድትሆን ትገደር ነበር። ይህ ደግሞ የምትጠላው ነገር ነው። ኒክ ከትዳራቸው በላይ ኤሚ የምትባለው ልዩ ብል ሴት አጥፍቶ ነበር። ስለዚህ እሷ በቀን ለመውሰድና ትዳራቸውን በገዛ እጇ ለመቅበር ወሰነች። ከጎረቤት የተተወ የሽንት ናሙና በመውሰድ የሐሰት የሕክምና ሪፖርት አዘጋጀች። አንደኛ ደረጃ ምስክሮችን ለመተው ኤሚ በጎረቤቶች ፊት እርጉዝ እንደሆነች አስመሰለች። አልፎ ተርፎም ስለ እርግዝናዋ በማስታወሻ ደብተሯ ላይ ጻፈች። ከጥቂት ጊዜ በፊት ኤሚ ባሏን ከአንዲት የኮሌጅ ሴት ጋር ተቀጣጥሮ አይታው ነበር። ለእሱ አስጸያፊ በሆነ መንገድ መጀመሪያ ከተገናኙበት ጊዜ ጀምሮ ከእሷ ጋር ያሽኮረመምበት በነበረው ተመሳሳይ መንገድ ከሴቷ ጋር ሲያሽኮረምም ነበር። የባሏ ባህሪ ኤሚን እንዲቀፋት ስላደረጋት በርካታ የወንጀል መጽሐፍትን በማንበብ በቀሏን በሚስጥር ማቀድ ጀመረች። በማስታወሻ ደብተሯ ላይ ባሏ ለረዥም ጊዜ ሲያሰቃያት እንደነበረና ይህም ለውርጃ እንደዳረጋት የሚገልጽ የፈጠራ ታሪክ ጻፈች። ከዚህ በፊትም ለጎረቤቶቿ ባሏን እንደሚደበድባት በተደጋጋሚ ገልጻ ነበር። በማስታወሻ ደብተሯ ላይ ኤሚ ባሏ አንድ ቀን ይገለኛል ብላ በከፍተኛ ፍርሃት ውስጥ ትኖር እንደነበርም ጻፈች። ሁሉንም ነገር የበለጠ እውነተኛ ለማስመሰል በቀን ወደ ጥቁር ገበያ በመሄድ ሽጉጥ ለመግዛት እንደምትፈልግ በማስመሰል ፖሊሶች እንዲከታተሏት አሻራ ትታልፋለች። እንደ 90% ያገቡ ወንዶች ኒክ ቀኑን ሙሉ ከቤት ውጭ በመጠጣት ያሳልፍ ነበር። ስለ ሚስቱ ድርጊት ምንም የሚያውቀው ነገር አልነበረም። በሚስቱ ግድያ ሊከሰስ ጥቂት ቀርቶት ነበር። የግድያ ምክንያት ለመፍጠር ኤሚ የኒክን ክሬዲት ካርዶች ሙሉ በሙሉ ተጠቀመችባቸው እና በበርካታ የቁማር ድረገጾች ላይ በመመዝገብ የገንዘብ ቀውስ እንዳለበት አስመሰለች። ኒክ ጌም እየተጫወተ ሳለ ኢንሹራንስ ፖሊሲ ከፊቱ አቀረበችለትና ሳያውቅ ፈረመበት። ኤሚ ባልታሰበ ሁኔታ ብትሞት ኒክ ተጠቃሚ ይሆን ነበር። በአምስተኛው የጋብቻ ዓመታቸው ኒክ ከቤት ወጥቶ ሲሄድ ካየች በኋላ ኤሚ ወዲያውኑ መርፌ ወደ ደም ስሯ በማስገባት አንድ ሙሉ ሳህን ደም ቀዳች። ከዚያም ጥቂት ጠብታዎችን በቁም ሳጥን ላይ ረጭታ የተረፈውን መሬት ላይ ያፈሰሰችው። ነገር ግን በኋላ ላይ ሁሉንም ረገጠችው። ይህም ጉዳይ የወንጀሉን ቦታ እያጸዳ እንደነበረ ለማስመሰል ነው። በተጨማሪም አስቀድሞ በተዘጋጀ መሳሪያ ላይ ደም ቀባችና ማስረጃ ለማጥፋት ከፊሉን በምድጃ ውስጥ አቃጠለችው። ይህ በእንዲህ እንዳለ ምንም የማያውቀው ኒክ
በባር ቤት ውስጥ ሆኖ ስለ አስከፊ ትዳሩ እያማረረ ነበር። ሊመጣ ያለውን አደጋ አላወቀም ነበር። ኤሚ ሁሉንም ነገር እንደጨረሰች የቡና ጠረጴዛውን በኃይል ገለበጠችውና ሆን ብላ ጥቂት በደንብ ያልተደበቁ ፍንጮችን ተወች። ከዚያም አስቀድማ በገዛችው ያገለገለ መኪና ተነስታ በመሄድ በጥንቃቄ ያቀደችው ድራማ እንዲገለጥ ጠበቀች። ኒክ ወደ ቤት ሲመለስ የተገለበጠውን የቡና ጠረጴዛ አየና ኤሚን የትም ሊያገኛት አልቻለም። በመደንገጥ ወዲያውኑ ለፖሊስ ደወለ። መኮንኖቹ ሲደርሱ ልክ ኤሚ እንዳቀደችው በቁም ሳጥኑ ላይ ያለው የደም እድፍ አገኙ። ኒክ ለጥያቄ ወደ ፖሊስ ጣቢያ ተወሰደ። ያኔ ነው ድንገት ያወቀው። ለ5 ዓመታት በትዳር ውስጥ ቢቆይም ስለ ሚስቱ ምንም የሚያውቀው ነገር እንዳልነበረ፣ ኤሚ ቤት ውስጥ ምን እንደምታደርግ፣ ጊዜዋን ከማን ጋር እንደምታሰልፍ ወይም የደም አይነቷን እንኳን አያውቅም ነበር። በዚህ ወቅት ፖሊሶች በኒክ ላይ አልጠረጠሩም ነበር። ነገር ግን ምርመራው እየጠነከረ ሲሄድ ተጨማሪ ፍንጮች በእሱ ላይ መሆን ጀመሩ። በቢሮ ውስጥ ፖሊሶች ቀይ የሴት ፓንት አገኙ። ይህ ኒክን በከፍተኛ ፍርሃት እንዲያልበው አደረጉ። ምክንያቱም ከኮሌጅ ሴት ጋር ላለው ግንኙነት ማስረጃ ስለነበር። ፖሊሶች ይህንን ሚስጥር ካወቁ የእሱ ሁኔታ አደገኛ እንደሚሆን ስላወቀ የሚስቱ እንደሆነ በመዋሸት ሌላ አማራጭ አልነበረውም። ሆኖም ብዙም ሳይቆይ ፖሊሶች ኤሚ በጥቁር ገበያ ሽጉጥ ለመግዛት እንደሞከረች የሚያሳይ ማስረጃ አገኙ። መሬት ላይ የተገኘው ደምም ከኤሚ የደም አይነት ጋር ይዛመዳል። አሁን ሁሉም ምልክቶች የሚያመለክቱት ኤሚ ዝም ብላ ከመጥፋት ይልቅ ተገላ ሊሆን እንደሚችል ነበር። ኤሚ የታወቀች ጸሐፊ ስለነበረች መጥፋቷ በፍጥነት የህዝብን ትኩረት ስቧል። በሚዲያ አያያዝ ላይ ልምድ የሌለው ኒክ በፎቶዎች ላይ በልምድ ፈገግ ይል ነበር። አንዲት ልጅ አብሮ ፎቶ እንድትነሳ ስትጠይቀው እንኳን በደስታ ቺዝ ይል ነበር። ሆኖም ይህ ክስተት በፍጥነት ተጋለጠ እና ኒክ በሚዲያ አውሎ ንፋስ መሃል ተገኘ። ህዝቡ ሚስቱ ከጠፋች በኋላ አሁንም ፈገግ ሊል የሚችል ሰው በእርግጠኝነት እጁ አለበት ብሎ ለማመን አልዘገየም። አንዳንዶች ደግሞ ሚስቱን የገደለው እሱ ነው ብለው ገመቱ። ኤሚ እቅዷን መሳካት ስታይ ተደሰተች። ፖሊሶች ሁሉንም ማስረጃዎች ከሰበሰቡ በኋላ ራሷን ለማጥፋት ድራማ ለመስራት አቀዳ ነበር። በዚህም አስክሬኗ ተገኝቶ ኒክ የሞት ፍርድ እንዲፈረድበት ታደርጋለች። ከዚህ በፊት ኤሚ በማርትሬድ መዶሻ ራሷን በኃይል መታ ነበር። ጉዳቱ ከደበቀችው መሳሪያ ጋር ፍጹም የሚዛመድ ሲሆን ታሪኩን የበለጠ አሳማኝ ያደርገዋል። ከኤሚ ወላጆች የቀረበው ጥሪ በመቀበል በጎ ፈቃደኞች እሷን ለመፈለግ ተደራጁ። አልፎ ተርፎም ለእሷ ክብር የሻማ ማብራት ስነስርዓት አደረጉ። ምንም የማያውቀው ህዝብ በእውነት ለማያውቁት ሰው ያላቸውን ሀዘኔታ ለመግለጽ የጓጉ ይመስሉ ነበር። ኒክ ራሱን ለመከላከል ወደ መድረክ ወጣ። ከኤሚ መጥፋት ጋር ምንም ግንኙነት እንደሌለውና በጥልቅ እንደሚወዳት ተናገረ። ነገር ግን ልክ በዚያን ጊዜ የኮሌጇን ሴት ከመድረኩ በታች ባለው ህዝብ መካከል ቆማያት። ኒክ በሚያስገርም ሁኔታ አንድ ጎረቤት ድንገት ከህዝቡ መካከል በመውጣት የኤሚ ሚስጥራዊ እርግዝና ይፋ አደረገ። ጎረቤቱ እርግዝናዋን ይፋ ባደረገ ወዲያውኑ ህዝቡ በድንጋጤ ተናወጠ። ኒክ ንግግሩን በችኮላ ለማቆም ተገደደ። በሁሉም ሰው እይታ ኒክ የሚስቱን እርግዝና ሆን ብሎ የደበቀ ይመስል ነበር። ይህም እሱ የሚደብቃቸው ተጨማሪ ሚስጥሮች እንዳሉት እንዲያምኑ አደረጋቸው። ምንም እንኳን ኒክ ራሱን መከላከል ቢፈልግም ፖሊሶች ቀድሞውኑ ከሆስፒታል የህክምና መረጃዎችን አግኝተው ነበር። ይህ በመጨረሻ ሁሉም ነገር የሚስቱ ተንኮል እቅድ አካል መሆኑን ተረዳ። ነገር ግን በዚህ ወቅት ብቸኛው አማራጭ ጥሩ ጠበቃ መቅጠር ነበር። ሆኖም እሱን የበለጠ ያስደነግጠው ፖሊሶች ሁሉንም ነገር በዝርዝር የያዘውን የኤሚን ማስታወሻ ደብተር ማግኘታቸው ነበር። በይዘቱ ፖሊሶች እንኳን ሳይቀር ተገርመው ነበር። ጉዳት የማያደርስ የሚመስለው ኒክ እንዲህ ያለ አስፈሪ ጎን ይኖረዋል ብለው አልጠበቁም ነበር። ይህም ሚስቱ ለራሷ መከላከያ ሽጉጥ ለመግዛት እስክትደርስ ድረስ እንዲህ እንድትፈራ የሚያደርግ ነው። ሁሉም ነገር ኤሚ አስቀድማ እንዳሰበችው እየተከናወነ ነበር። ሌላው ቀርቶ ኒክ ለፍርድ እስኪቀርብ ድረስ የምትጠብቅበትን የራሷን የሞት ቀን እንኳን አቅዳ ነበር። ኒክ ትልቁ ችግር ለኤሚ ያለው ከፍተኛ የህዝብ ድጋፍ መሆኑን በመገንዘብ ልምድ ያለው ጠበቃ ቀጠረ። ለራሱ የህዝብ ድጋፍ በንቃት መፈለግ ነበረበት። የመጀመሪያው እርምጃ እውነተኛውን ኤሚ ማጋለጥና ከፍጹም ሴትነት ደረጃዋ ማውረድ ነበር። ነገር ግን ይህንን ብቻውን ማድረግ አልቻለም። ኒክ ስለ ኤሚ የቀድሞ ፍቅረኛ አሰበና ከእሱ አስደንጋጭ ሚስጥር ተማረ። ለእሱ ኤሚ በጣም ተቆጣጣሪ ሰው ነበረች። እሷም አንድ አይነት ከረባት ከ20 ጊዜ በላይ እንዲለካው አድርገዋለች። ከእንግዲህ መታገስ አቅቶት ሊለያት በፈለገ ጊዜ የኤሚን ጨካኝ ቅጣት ገጠመው። የቅርብ ግንኙነት ካደረጉ በኋላ ኤሚ ድንገት በከፍተኛ ሁኔታ ማልቀስ ጀመረች። ልክ በዚያን ጊዜ ፖሊሶች ሰብረው ገቡ። በኤሚ የእጅ አንጓዎች ላይ የማሰሪያ ምልክቶች አዩ እና ያንን ከረባት በአልጋው አጠገብ አገኙት። ኤሚ በታችኛው አካሏ ላይ በርካታ ጉዳቶች የነበሩባት ሲሆን የራሷ ባዮሎጂካላዊ ምልክቶችን ተገኝተዋል። የቀድሞ ፍቅረኛዋ የሴትን ፍላጎት በመጣስ ህጋዊ ክስ ገጥሞት ነበር። ይህም ለ10 ዓመታት ተስማሚ ስራ እንዳያገኝ ያደረገው ሲሆን ማንኛውም ሴት ከሱ ጋር ለመቀጣጠር አልፈለገችም።
ኒክ ይህ የታሪክ ስሪት ኤሚ ከተናገረችው ሙሉ በሙሉ የተለየ መሆኑን ሲረዳ በፍርሃት ላብ ተጠመቀ። ኒክ በሰጠው መረጃ መሰረት ጠበቃው በአንድ የሪያሊቲ ሾው ላይ እንዲቀርብ አመቻቸለት። ስለ ኤሚ እውነቱን በአየር ላይ ማጋለጥ ከቻሉ ነገሮችን መለወጥ ይችሉ ነበር። ነገር ግን ልክ በዚያን ጊዜ ሚዲያው ሌላ አስደንጋጭ መረጃ ይፋ አደረገ። የኮሌጇ ሴት ድንገት ወደፊት በመውጣት ከኒክ ጋር የነበራትን ግንኙነት አመነች። እናም በዚህ በስተጀርባ ያሉት ደግሞ የኤሚ ወላጆች ነበሩ። እንዲያውም ኤሚ ከጠፋችበት ቀን ጀምሮ ሙሉውን ሁኔታ እንደ ህዝብ ትኩረት መሳቢያ ማስታወቂያ ነበር የተጠቀሙበት። የኤሚ መጽሐፍት ቤት የእነርሱ ስለነበር ይህ ክስተት ይበልጥ ተጽዕኖ በፈጠረ ቁጥር መጽሐፍቶቻቸውን በብዛት ይሸጡ ነበር። ኤሚ ወላጆቿን በደንብ ታውቃቸዋለች። እናም እንዲህ ያለውን ሁኔታ ሊከሰት እንደሚችል አስቀድማ ታውቅ ነበር። አሁን ሁሉንም ማስረጃዎች ወደ ኒክ የሚያመለክቱ በመሆናቸው ፖሊሶች በነፍሰ ግድያ ወንጀል አሰሩት። ምንም እንኳን ራሱን በተደጋጋሚ ቢከላከልም ፖሊሶች በመሳሪያው ላይ ከኤሚ ጋር የሚዛመድ ደም አገኙ። እንደ ድል ሆኖ ጠበቃው ብልህ በመሆኑ ጊዜያዊ ዋስትና ሊያስገኘው ችሏል። ኤሚ ኒክን እንደገና ስታየው ያልተማረውን ህዝብ በፈገግታው ሲማርክና ከልብ የመነጨ በሚመስሉ የሐሰት ኑዛዜዎች ሲተውን እንደገና እኩል አጋር መሆኑን በመረዳት የእውቅና ስሜት ተሰማት። አዎ እንደገና በኒክ ፍቅር ወደቀች። ወደሱ ለመመለስ የክፍል ጓደኛዋ በመጥፋት እቅዷ ውስጥ መስዋዕት የሚሆን እቅድ ለማውጣት ወሰነች። በማግስቱ የክፍል ጓደኛዋ ከመውጣቱ በፊት ኤሚ ሆን ብላ አሽኮረመመችው። ነገር ግን እሱ ከበር እንደወጣ በፍጥነት ቀይ ወይን በራሷ ላይ ቀባች። ከዚያም በካሜራ ፊት ቆማ የታገተች ለማስመሰል በከፍተኛ ድምፅ እርዳታ ለማግኘት አለቀሰች። የክፍል ጓደኛዋ ከመመለሱ በፊት የታሰረች ለማስመሰል ገመድ ተጠቀመች። ከዚያም የጥቃት ምልክት ለማሳየት የወይን ጠርሙስ በመውሰድ በራሷ ላይ ጉዳት አደረሰች። የክፍል ጓደኛዋ ወደ ቤት ሲመለስ ራሷን በእሱ ላይ እንደምትጥል አስመሰለች። እሱ በራሷ ላይ ማስረጃውን ከተወ በኋላ ኤሚ ወርቃማውን ዕድል ተጠቅማ ጉሮሮን ወጋችው። ይህም እንከን የለሽ የራስ መከላከያ ሁኔታን ፈጠረ። ከዚያም ለፖሊስ ደወለች። እናም በሌሊት ሽፋን ወደ ኒክ ጎን ተመለሰች። ከውጭ ካለው ሚዲያ ጋር ከተነጋገሩ በኋላ በመጨረሻ እውነተኛ ውይይት ማድረግ ጀመሩ። ኒክ በኤሚ ላይ ምን እንደተፈጠረ ማወቅ ፈልገው ነበር። ምንም አይነት የመስሚያ መሳሪያ አለማድረጉን ለማረጋገጥ ልብሱን እንዲያወልቅ በመጠየቅ ወደ መታጠቢያ ቤት መራችው። አንዴ ከረካች በኋላ ኤሚ ሁሉንም ነገር ለኒክ ገለጸችለት። ምንም እንኳን እሱ ቢፈራም እና መሸሽ ቢፈልግም የኤሚን ችሎታዎች በደንብ ያውቅ ነበር። የቅርብ ጊዜ ልምዶቹ ደክመውት ነበር እና አዲሱን ዝናቸውን ከግምት ውስጥ በማስገባት ኒክ እንደ አንድ የታወቀ ጸሐፊ ከእሷ ጋር የጽህፈት ስራውን መቀጠል እንደሚችል ተረዳ። ስለዚህ ከኤሚ አፈጻጸም ጋር አብሮ ለመጫወት በግዴታ ተስማማ። ኒክ ያልጠበቀው ነገር ቢኖር ኤሚ በዚያን ቀን ልዩ ስጦታ አዘጋጅታለት መሆኑን ነው። ምንም እንኳን ከተመለሰችበት ጊዜ ጀምሮ ባይነካትም ኤሚ በአንድ የሚዲያ መግለጫ ወቅት ኒክ ህፃኑን የፍቅራቸውን መግለጫ አድርጎ በይፋ እንዲቀበል አጥብቃ ጠየቀችው። ሆኖም ኤሚ ይህንን ልጅ ወልዳ በህይወት ሙሉ እሱን እንዲጠላው አድርጋ እንደምታሳድገው ለኒክ አስጠነቀቀችው። ኒክ ምናልባት ነገሩን ተረድቶ ወይም በቀላሉ ለእድል ራሱን አሳልፎ በመስጠት ሚናውን ተቀበለ እና አፍቃሪ ባል ሆኖ ከኤሚ ጋር ለመጫወት ተስማማ። ከሁሉም በላይ የተመልካቾች በጣም የሚወዱት አይነት ድራማ ነበር። እነሱ ስለ እውነት ደንታ አልነበራቸውም። ፍጹም የሆነ የፍቅር ታሪክ ሲገለጥ ማየት ብቻ ነበር የሚፈልጉት። ታሪኩ በዚህ ያበቃ።